የግቢ ላይፋችሁ በተለይም ደግሞ አካዳሚክ ጆርኒያችሁ እንዳሰባችሁት እየሄዳላችሁ ካልሆነ ይህ ቪዲዮ ለእናንተ ነው። ትናንትና ከአንድ ልጅ ጋር እያወራን ሁለታችንም እንዴት የመጀመሪያ ያልነበረው አካዳሚክ ምርጫችን ውስጥ ገብተን ከእግዚአብሔር ፍቃድ ጋር ግን እንደተገናኘን እያወራን ነበረ። የኔ ፐርሰናል የመጀመሪያ ምርጫ የነበረው ሶፍትዌር ኢንጂነሪንግ ነው። አርኪቴክቸርን ኦልሞስት 11ኛ ክፍል ክረምት ላይ እስከምደርስ ድረስ አስቤው አላውቅም ነበረ። እሷ ደግሞ ጭራሽ ግቢ ገብታ ፍሬሽማን ኮርስ እየወሰደች እንጂ ሶፍትዌር የሚባለው ነገር በጭራሽ እንደማታስበው እየነገረች ነበረ። ሜዲሲን ነበር መማር የምትፈልገው። ከዛም በኋላ ግን ባላሰብነው መንገድ የእግዚአብሔርን መንገድ ተከትለን መተን ምርጫችንን አስጥሎ እንዴት ምርጫ ወደ ሆነውና የላይፋችንን ፐርፐዝ ወዳገኘንበት መስመር እንዳመጣን እያወራን ነበር እና ኢትስ ፋሲኔቲንግ በጣም አርኪቴክቸር ባልማር ኖሮ ሶፍትዌር ኢንጂነር በሆን ኖሮ ዛሬ እዚህ ያለሁበት ቦታ ደርሳለሁ ወይ ብዬ ስጠይቅ አይ ዳውት ኢት። ሶፍትዌር ኢንጂነሪንግ መግባት ሳልችል የቀረሁኝ ጊዜ ግቢ ጥዬ በመጣ ኖሮ ዛሬ ኢንጆይ የማደርገውና በጣም ሀሴት የማደርግበት ላይፍ ውስጥ ኖራለሁ ወይም ብዬ ማሰብ ይከብዳል። ኦፍኮርስ አልጋ ባልጋ ይሆናል ማለት አይደለም። በጣም ዋጋ ያስከፍላል። እኔ በጣም አልቅሻለሁኝ በግቢ ላይፌ ትቼ ለመምጣት ወስኜ በቃ አልፈልግም፣ አርኪቴክቸር ለእኔ አይደለም፣ እኔም ለአርኪቴክቸር አይደለሁም ያልኩባቸው ነፍ ጊዜያት ነበሩ። ግን እግዚአብሔር ባስቀመጠኝ ቦታ ጸንቼ በመቀመጤ ምክንያት አሁን ያለሁበትና የእግዚአብሔር ሀሳብ ወደ ሆነው ከዛም በኋላ ደግሞ አልቲሜትሊ ሳቲስፋክሽን ወደሚሰጠኝ ጆርኒ መጥቻለሁ። ስለዛ ዋትኤቨር ጆርኒ ዩር ኦን ያልፈለጋችሁት መንገድ ውስጥ ገብታችሁ ቢሆን ግሬድ አስገድዷችሁ ገብታችሁ ቢሆን የትኛውም አይነት ነገር አስገድዷችሁ ገብታችሁ ቢሆን ልባችሁ ግን የእግዚአብሔርን ፍቃድ ማድመጥ ቢችል አልቲሜትሊ እግዚአብሔር ደስ ወደሚያሰኝና መልካም ወደሆነ መንገድ ያመጣችኋል። ዋጋ ሊያስከፍል ይችላል፣ ግን ኢትስ ኦኬ፣ ኢትስ ወርት ኢት።